ወገኖቼ በጣም የሚያስደንቅ አንድ መልእክት ልንገራችሁ። የዘሩባቤል ልጆች የጀመሩትን የዘሩባቤል ልጆች ይፈጽሙታል ይላል የእግዚአብሔር ቃል ሲናገር። መሰረት የጣልከው አንተ ከሆንክ፣ የጀመርከው አንተ ከሆንክ፣ እግዚአብሔር ባንተ የጀመረውን ራእይ እስከ ፍጻሜ ድረስ ባንተ ይጨርሰዋል። ፍጻሜ እጅግ ያማረና ውብ እንዲሆን ከፈለክ የጀመርካቸውን ራእዮች ለመፈጸም መፍጠን አለብን። አንደኛ በጸሎት፣ ሁለተኛ ከእግዚአብሔር ጋር በመስማማት፣ ሶስተኛ የምታስበውና የምታልመውን ለማድረግ ቀንና ማታ ምርጥ ወደ እግዚአብሔር ፊት መቅረብ አለብህ። ስለዚህ የዘሩባቤል ልጆች የጀመሩትን የዘሩባቤል ልጆች ይፈጽሙታል ይላል። አንተ ተራራ በልጄ ፊት ደልዳላ ሜዳ ትሆናለህ ይላል የእግዚአብሔር ቃል ሲናገር። በዘካርያስ መጽሐፍ ላይ ደልዳላ ሜዳ ትሆናለህ ያለው ለአንተና ለአንቺ ነው። ወገኖቼ የትኛውም ተራራ የትኛውም ነገር በፊታችሁ ካለ ከብዷችሁ ከሆነ እንዴት አልፈዋለሁ እንዴት እወጣዋለሁ ብትይና ብትል በጌታ በኢየሱስ ክርስቶስ ስም ደልዳላ ሜዳ ይሆናል። ያንተ እጆች የጀመሩትን ያንተ እጆች ይፈጽሙታል። የናንተ እጆች የጀመሩትን ራእይ የናንተ እጆች ይፈጽሙታል። ራእይ እንዳትፈጽሙ በተለያየ ምክንያት መታወክና መረበሽ በሕይወታችሁ ቢገጥማችሁ፣ ሰልፍ ቢበዛ፣ ነውጥ ማዕበል ቢነሳባችሁ የጀመረው እግዚአብሔር በእናንተ ነው። የጀመረው ባንተ ነው። የጀመረው ባንቺ ነው። ስለዚህ እግዚአብሔር ራሱ ባንቺ ይፈጽመዋል። ስለዚህ ወገኖች ይህን ቃል ሰምታችሁ ከዚህ ደቂቃ ጀምሮ አሜን ብለህ ከተቀበልክ ይሄ ሳምንት እግዚአብሔር የጀመርከውን ነገር የምጨርስበት፣ ይሄ ወር ነገሮች ሁሉ ወደ አንተ እጅ የሚጠጉበት፣ የራቀ የሚቀርብበት፣ የሸሸ የሚመጣበት፣ ካንተ ብዙ ዓመት ሸሽቶ ሄደ ምርኮ በጌታ በኢየሱስ ስም ይሄው ተመለሰ በኢየሱስ ስም።